ሰላም ሰላም፣ እንዴት ናችሁ ውድ ቤተሰቦቼ? ሰላም ናችሁ ወይ? ባላችሁበት እግዚአብሔር ይጠብቃችሁ። ሰላም ናችሁ ወይ? ጤናችሁ እንዴት ነው? ሁሉ ሰላም ነው ወይ? እኔ ጋር እግዚአብሔር ይመስገን ሁሉ ሰላም ነው አለው። ዛሬ የሆነ ነገር ሊያብራራችሁ ነው የመጣሁት እና ሰብስክራይብ እያደረጋችሁ ያላችሁት ፈጣሪ ባርካችሁ፣ እጃችሁ ይባረክ። አመሰግናለሁ። ላይክም እያደረጋችሁ ያላችሁ በኮሜንት ስርም አይዞሽ በርቺ ጠንክሪ ቀጤ እያላችሁ እያበረታታችሁ ያላችሁት ፈጣሪ ባርካችሁ። አመሰግናለሁ ስለምትሰጡኝ ስለ ሁሉም ነገር ፈጣሪ ባርካችሁ። አመሰግናለሁ። እና እኛ አንዳንዶቻችን ማለት ነው በሙሉ ጤና ፈጣሪ ማመስገን አለብን። አንዳንዶቻቸው ይኸውላችሁ መተንፈስ አቅቷቸው በኦክሲጅን እየተነፈሱ አሉ። ይሄ ደግሞ የሆነ መድኃኒት ካልዋጡ መተንፈስ ማይችሉትም አሉ። እኛ ግን እግዚአብሔር ሙሉ ጤና ሰጥቶን ሙሉ አካል ሙሉ ብቻ ፈጣሪ ሲፈጥረን ሁሉንም ነገር ምንም ሳይጎልብን ሙሉ አድርጎ ነው የፈጠረን። እና አንዳንዶቻችን እስቲ አስቡ፣ የሆነ ቦታ ሲሄዱ የሆነ ቦታ ሲወጡ መድኃኒታቸውን ሳይረሱ ነው ይዞ የሚወጡት። ኢቭን ኦክሲጅን ራሱ ይሄ አፍንጫ ላይ እንትን የሚደረግ የሆነ ትንሿ ኦክሲጅን አለቻ፣ እሷን አፍንጫቸው ላይ መተንፈስ አቅቷቸው አፍንጫቸው ላይ ደቅኖ ነው የሆነ ቦታ የሚሄዱት። ለምን? ያለ ኦክሲጅን መተንፈስ አይችሉም። እኛ ግን ያለ ኦክሲጅን ያለ መድኃኒት ያለ ምንም እየተነፈሰን እየሰራን ነው። ለዛ ሁሉ እግዚአብሔርን ማመስገን አለብን። ብዙዎቻቸው አሁን ትንሽም አስቡ። አሁን ብዙዎቻቸው ሐኪም ቤት ነው ቀጠሮ በሳምንት 2 ጊዜ ይሄዳሉ መርፌ ለመወጋት። የደም ግፊትም አለ፣ የሌሎች በሽታውም አለ። ግን መርፌ ካልተወጉ ያሟቸዋል። ያሟል። ለምን? ከፈጣሪ ጋርና ከመርፌ ጋር፣ ይሄ ደግሞ ከመድኃኒት ጋር፣ ይሄ ደግሞ ከኦክሲጅን ጋር ነው እየኖሩ አሉት። እኛ ግን እግዚአብሔር መድኃኒት ሆኖ እግዚአብሔር መርፌም ሆኖ እግዚአብሔር እስትንፋሳችን ሆኖ እየኖረን። ለዚህ ለሙሉ ጤንነታችን እግዚአብሔር እናመስግን። ስትወጡ እግዚአብሔር ሆይ ተመስገን፣ ከፍ በል፣ ለዚህ ያበቃለኝ አንተ ነህ። ያለምንም መድኃኒት ያለምንም ኦክሲጅን ያንተ እስትንፋስህን ሰጥተክ እየተነፈሰን ያለ ነው በአንተ ነው እያላችሁ ፈጣሪ ማመስገን ነው። መቼም ምስጋና ከፋችሁ አይጠፋ። አመስግኑ። በሚሄዱበት ቦታ ሁሉ በልባችሁ እያመሰግናችሁ። የምሬ ነው። ሰው እኮ ከቤት በሰላም ወጥቶ በሰላም መመለስ ራሱ ከፈጣሪ የተጠበቀ ነው። እግዚአብሔር እኮ እኛም ባይጠብቅን ምሕረቱ በእኛ ላይ ባይሆን ኖር እዚች ደቂቃ እዚች ጊዜ አንደርስም። ግን እሱ አቅም ሆኖ እሱ ከክፉ ነገር ሁሉ ጠብቆን እሱ ብዙ ነገሮች በቀን ላይ ከክፉ ቀን ይጠብቃችሁ የሚለው ቃል እኮ በምክንያት ነው፣ ያለ ምክንያት አይደለም። እግዚአብሔር ሁሌም ከክፉ ቀን ይጠብቃችሁ፣ ከክፉ ሰው ይጠብቃችሁ። ከክፉ ሁሉ ነገር እሱ ይጠብቀን። ሁላችንም ሀገራችን እግዚአብሔር ሰላም ያድርግልን። እና አሁን ለምሳሌ አቅማቸው አጥቶ ጤናቸው አጥቶ ብዙዎቻቸው መስራት ፈልጎ መስራት ያልቻሉት ብዙዎች አሉ። ይምረን። እኛ አሁን ከሀገራችን ወጥተን የምንወደው ቤተሰቦቻችን የምንወደው ሀገራችን የምንወደው ጓደኞቻችን ትተን ሰርተን እንለወጣለን ብለን ወጥተናል። ይህ ሁሉ
እግዚአብሔር ጤና ስላበዘልን፣ እግዚአብሔር አቅም ስለሆነልን፣ እግዚአብሔር ጉልበት ሆነልን እየሰራን ነው። የምር ነው። አንድ ሰው እኮ ሀገር ላይ ራሱ ሆኖ መስራት ያቃታቸው ስንቶች አሉ። ጤናቸውን አጥቶ አቅማቸው ጎሎባቸው ሀገር ላይ ሆኖ ራሱ ስንቶች ናቸው አልጋ ላይ እየተንከባለሉ ያሉት። ፈጣሪ ይህንስ መቼ ነው የምታይ? ይቀንስ ይብቀ የምትለኝስ መቼ ነው እያሉ እያለቀሱ ያሉት ብዙዎቻቸው አሉ። እኛ ግን ራሳችንን እንለውጣለን፣ ቤተሰቦቻችንን እንለውጣለን ብለን ከሀገር ብዙ ወጥተናል። እሱ ሰላም ብስቶን ጤና ብስቶን አቅም ሆኖልን እየበረታንን። ስለዚህ ለሁሉም ነገር ፈጣሪ ማመስገን አለባችሁ። ከአፋችሁ መቼም ምስጋና አይታጣ። የምር ነው። ሁሌም እሱን አመስግኑ እና ስትሰሩ ሁሌም ተመስገን፣ አግዘኝ፣ እርዳኝ፣ አንተ ጠብቀኝ፣ ሀገራችን ሰላም አድርገን፣ ቤተሰቦቻችንም ሰላም አድርገን እያላችሁ እሱን አመስግኑ። የምር ነው። ፈጣሪ ሁሌም ከኛ ጋር ነው። ከሀገራችን ስንወጣም ከኛ ጋር ነው፣ ስንመለስም ከኛ ጋር ነው፣ ስንሰራ ስንራሮጥ ስንመላለስም እሱ ከኛ ጋር ነው። ለምን? እሱን አስቀድመን ስለወጣ ነው። እሱ ሁሌም ጠብቆ ነው እዚህ የደረስነው። እሱ ባይጠብቅ ኖሮ፣ እሱ ባያግዝ ኖሮ እዚህች ጊዜ አንደርስም፣ በፍጹም አንደርስም። ስለዚህ በማይመችበት ቦታ ሆናችሁም ተመስገን ፈጣሪ እያላችሁ ምስጋና ሁሌም ከአፋችሁ አይጠፋም። የምር እና ሁላችንም በጣም አመሰግናለሁ። ፈጣሪ ባርካችሁ፣ አይዞች በርቺ እያላችሁ ያላችሁት በየኮሜንቱ እያበረታታችሁ ያላችሁት ፈጣሪ ባርካችሁ። አመሰግናለሁ። የምር ነው። አመሰግናለሁ። እግዚአብሔር ጠብቃችሁ። በምትሰሩ በየዓለም ዳርቻ ያላችሁት ሁላችሁም እግዚአብሔር ጠብቃችሁ፣ አቅም ጉልበት ይስጣችሁ። ቤተሰቦቻችሁ ሰላም ትሁን፣ ሰላም ይሁን። ሀገራችን ላይ ሰላም ይሁን። መቼም ከሀገራችን ሰላም አይጥፋ፣ ፍቅር አይጥፋ፣ ደስታ አይጥፋ፣ ጦርነት ይብቃ፣ ሰላም ይውረድ። የሰው ገሪ ይብቃ ይበለን ፈጣሪ። የምሬን ነው። አመት በዓል ሲመጣ እኮ ብዙዎቻችን በዚህ ጊዜ እኮ እኔ የዛሬ አመት ከቤተሰቦቼ ጋር ነበርኩ እያለን ብዙ በቃ ለድል አመት በዓል ሲመጣ ብዙ እናዝናዋለን። ግን ይህ ቀንም ያልፋል። መስራት ክብር ነው። በነገራችን ላይ መስራት ክብር፣ እንደ መስራት ያለ ክብር የለም። መስራት የሚመኙ ብዙ አሉ። አቅማቸው አጥቶ እየተንከራተቱ አሉት ብዙዎቻቸው አሉ። እኛ ግን ተመስገን ማለት አለብን። ለዚች ጊዜ እየረዳን ያለውን ተመስገን ማለት አለብን እና ሁላችሁም በጣም አመሰግናለሁ። ፈጣሪ ባርካችሁ፣ ባላችሁበት እግዚአብሔር ጠብቃችሁ፣ ከክፉ ቀን ከክፉ ጊዜ ከክፉ ሰዓት ሁሉ እሱ ጠብቃችሁ፣ የራሳችሁን እየጠበቃችሁ ስሩ፣ ጠንክሩ። ደግሞ እየሰራችሁ የራሳችሁን እንዳትጥሉ ብሉ። ስራና ኃጢአት መቼም አያልቅ። እየበላችሁ እየጠጣችሁ ደግሞ ጠዋት ተነስታችሁ ይሄንን ካልሰራው እኮ ማማ ትቆጣለች፣ ይሄንን ልጨርሰው፣ ምግቤን በኋላ ይበላለሁ፣ ቁርሴንን በኋላ ይበላለሁ እያላችሁ የራሳችሁን አትጉዱ። የመሬን ነው። የራሳችሁን እንዳትጉዱ። ሰው እኮ በጊዜ ካልበላ ይጎዳል። ለምን? እኔ በራሴ ላይ አይቻለሁ። ቁርስ ጠዋት ተነስቼ ለነሱ ለሴትዮዋ ለሰውየዋ ለልጁ ጁስ ይጨምቃለሁ፣ የብርቱካን ጁስ። ከዛስ ቁርስ ለነሱ ይሰራለሁ። ሰርቼ እነሱ አያታቸው ቤት ነው የሚበሉት። ቁርስ ሰርቼ ወስጄ ከዛ የሆነ ሰውየው የሚጠጣ ሺሽ አለ። ያንን ሺሽ ሰርቼ የበሉትን አንስቼ ከዛ በኋላ ነው የሚበላው። ለምን? እነሱ
እና እኔ ለነሱ አስቀድሜ እየሰራው ምናምን እያረኩ አልጋዎቹን እያነጠፍኩ ምናምን እያረኩ በቃ እራሴን እረሳለሁ። ያኔ በጊዜ አልበላው። ከዛ እንደዚህ ይሆንክ ደም ማነስ ላይ ነው የወደቅኩት። ለምን በጊዜ አልበላው? በጊዜ እንዶ ሰው እኮ ጠዋት ተነስቶ ውሃ ይጠጣላ። እኔ አልጠጣም። ለምን ዛሬ እኮ 15 ደቂቃ አርፍጄ ነው የተነሳው። ዛሬ እኮ 10 ደቂቃ አርፍጄ ነው የተነሳው። ሰውዬው እኮ ወደ ስራ ይሄዳል፣ ይቆጡኛል ምናምን እያልኩ ግን አሁን ዞር ብዬ ሳስበው ከራስ በላይ ንፋስ ይባላል። ከራሳችን በላይ ማንንም ማስቀደም የለብንም። በዛ ላይ ደግሞ 24 ሰዓት ቆመን ነው የምንሰራው። እየተራሮጠን ጽዳት፣ ልብስ ማጠብ፣ ቱክስ ምናምን ምግብ መስራት ምናምን እያለን ራሳችን ብዙ ጊዜ እንጎዳዋለን። ስለዚህ እንደ ቁርስ እየሰራቸው ራሱ እየጎረሳችሁ መስራት ነው። የምሬን ነው። የሆነ በሽታ ላይ ከወደቃችሁ ፋይዳ ያለው። ስለዚህ የራሳችሁን አትጉዱ። የምሬን ነው። ስራ መቼም አያልቅም። ማውቃለሁ። ስራ መቼም አያልቅም። እጨርሳለሁ። ይሄንን ጽዳት ያኛው ክላስ አጸድቻለሁ፣ ይሄንን ክላስ እና ስራ ማና ኃጢአት መቼም አያልቅም። ስለዚህ ራሳችሁን ጠብቁ አደራ። እኔ እሱ ነው የምለው። እና በጊዜ ብሉ፣ በጊዜ ጠጡ። እንደ ላጣርጋችሁ ክላሳችሁ ወስዳችሁ እኮ ብሉ፣ ከዛ ውሃ ጠጡ። በጊዜ እኮ ትንሽ ነገር በልታችሁ ውሃ ከጠጣችሁ ይጠቅማል። ሰዓቱን አርፍዳችሁ ብዙ ምግብ ከምትበሉ በጊዜ ትንሽ ነገርም 2 ጉርሽም 3 ጉርሽም ጎርሳችሁ ውሃ ከጠጣችሁ በቂ ነው። ሰዓቱን አሳልፋችሁ የምትበሉት ምግብ ጉዳት ነው። እኔ ስላየ በእኔ ላይ ስለደረሰብኝ ነው እንደዚህ ምላችሁ። እና ራሳችሁን ጠብቁ አደራ እህቶች፣ ራሳችሁን ጠብቁ። ከራሳችን በላይ ምንም ነገር አያስፈልግም። አሁን ለምሳሌ ማለት ነው እኛ ስንታመም ራሱ እነሱ እንዴት ነው የሚያደርጉት? ያላ ነው የሚሉት። ስራ ይላሉ። ስራ አድርጋቸው ነው የተረገሙ። የታመምነው እኮ እኛ ነን። እኛ እኮ ፈልገን አይደለም የታመምነው። የምሬን ነው። እኔ የት ነበርኩ? ጆርዳን ነበርኩ የዛሬ 3 ዓመት አካባቢ። እንዴት ነው መሰለኝ ከዛ እና ምንጣፉን ታጥቦ እላይ ነበረ። ከዛ በመሰላል ወጥቼ እንትን ምንጣፉን እንደዚህ ስጎትቶ ምንጣፉ ኮላሊቴ ማለት። ከዛ እስትንፋሱን እንደዚህ መተንፈስ አልቻልኩም። ከዛ ለሴትዮ ሲነግራት 50 ዲናር ነው 60 ዲናር ነው የከፈለችው መሰለኝ። ከዛ በኋላ ምን አላችሁ? እግዚአብሔርን ሁለተኛ እንዳትታመሚ እንዳያምሽ፣ ከዚህ በኋላ እኔ አልከፍልሽም አለችው። ከዛ ከፈለግሽ እሰጥሻለሁ ነው አልኳት። እግዚአብሔርን ከፈለግሽ ብሩን እሰጥሻለሁ። አንቺ የከፈልሽው 70 ብርም ይሁን 50 ብርም ችግር የለም፣ እኔ እሰጥሻለሁ። እኔ ፈልጌ ነው እንደ ታመምኩት። ወንድ የሚያወርደው እኮ ምንጣፉን ላይ ወጥቼ ነው ያወረድኩት። ከዛ በኋላ ቀከለ ልጆቹን ነገርኳት፣ ለአባትየው ነገርኩ። ማማ እኮ ሁለተኛ እንዳትታመሚ ሁለተኛ ሐኪም ቤት አልወስድሽም ምናምን ብላ ነው ያለችው ምናምን ስለው ልጆቹ ሁሉም ነው የቆጠዋት። ለምን እኔ ፈልጌ አልታመምኩም። ሳወርድ ነው እኔ ኮላሊቴን የመተኝ እንጂ ፈልጌ አልታመምኩም። እኔ ግን ብሩን እሰጣታለሁ ከፈለገች። ከዛ ቀን በኋላ ምን አልኩ? እግዚአብሔርን ፈጣሪ ሆይ አልኩ፣ እኔ እዚህ ቤት እንዶ የጭንቅላት ህመም እንዳይዝብኝ እግዚአብሔር ምስክሬ ነው። ከዛ ቀን በኋላ ሴትዮ ሶር ትላለች፣ ምን ትላለች፣ ግልግለት ትላለች ምናምን። ያላ ደዛ አልሰማሽም አንቺ እንዴት ነው ሁለተኛ እንዳትታመም የምትይ? ከዛ በኋላ በቃ ልጆቹም በጣም ነው የምወዱኝ። ልጆቹ የሴትዮ የልጅ ልጆቿ በጣም ነው የምወዳቸው። ቤራ በረከቴ ማማ እኮ ተሳስታለች ምናምን ስለ እና እኔ የምላችሁ ነገር ቢኖር ምግባችሁ በጊዜ ብሉ፣ በጊዜ ብሉ። እራሳችሁ እንዳትጎዱ። የምሬ ነው።
እኛ እኮ ሰርተን እንለወጣለን ብለን ነው የመጣነው። ከዛ በኋላ ከስራ ብዛት ይሄ ደግሞ በጊዜ ካለመብላታችን ብዛት የራሳችን እንታመማለን። ከዛ እነሱ ደግሞ ታምን ራሱ ስሩ ነው የሚሉት። አይ እረፍት አድርጊ ነገ ትሰራለሽ ምናምን አይሉም። ስለዚህ ከዛ ህመም ላይ ከምንወድቀው በፊት ራሳችን መጠበቅ አለብን። እና ስለ ሁሉም ነገር አመሰግናለሁ። ፈጣሪ ባርካችሁ። ላይክም እያደረጋችሁ ሰብስክራይብ እያደረጋችሁ አበረታቱኝ። አመሰግናለሁ። ደህና ዋሉልኝ። እወዳችኋለሁ። መልካም ቀን